በካሊፎርኒያ ግዛት ሳን ፍራንሲስኮ የነበረኝን ቆይታ እንደዚህ ላስቃኛችሁ። በሳን ፍራንሲስኮ የተመለከትኳቸው በርካታ ቀልብን የሚስቡ የጉብኝት መዳረሻዎች አሉ። ከነዛ ውስጥ አንዱ ኬብል ካር የትራንስፖርት አገልግሎት ነው። የኬብል ካር ትራንስፖርት አገልግሎት በ1873 ፐብሊክ ሰርቪስ ወይም ደግሞ የህዝብ አገልግሎት መስጠት መጀመሩ ታሪክ ያወሳል። ከዛ ጊዜ በኋላ ለበርካታ ዓመታት የትራንስፖርት አገልግሎት በዋናነት ሲሰጥ ቢቆይም አሁን ላይ ግን ለጉብኝት ብቻ ሆኗል። ይህ ኬብል ካር በግራና ቀኙ ክፍት ስለሆነ ከተማዎች ውስጥ ያሉትን ህንፃዎችና ሌሎች የጉብኝት መዳረሻዎችን እያዩ ለማለፍ እጅግ የሚያስደስት ነው። ጎብኚዎች በመጡ ቁጥር ይህን የትራንስፖርት አገልግሎት ለመጠቀም ቲኬት በመቁረጥ ይጠባበቃሉ። አሁን ላይ በሳን ፍራንሲስኮ ከተማ ውስጥ 3 የኬብል ካር ብቻ እንዳለ ይነገራል። በዋናነት የትራንስፖርት አገልግሎት ለመስጠት ሳይሆን ለጎብኚዎች ብቻ የሚሆን አይነት ነው። Walking through a land of peace and harmony, come take me by the hand. በሳን ፍራንሲስኮ የሚገኘው የጥንታዊ ኬብል ካር ከከተማይቱ ዳውንታውን ወይም ከከተማዋ ዩኒየን ስኩዌር ወደ ፊሸር ዋርፍ ለመውሰድ ይረዳል። በርካቶችም ይህንኑ መዳረሻ ለመጎብኘት ስለሆነ የሚጠቀሙት። የኬብል ካር ድምፁ ትንሽ የሚረብሽ ቢሆንም ነገር ግን ከተማይቱን ለማየትና ንጹህ አየር እየተነፈሱ ለመጓዝ በተለይ ደግሞ የድሮ ነገሮችን እያስታወሱ ለመሄድ ይረዳል። እነዚህ የጥንት ቅርስ ሆነው በከተማይቱ ለጎብኚዎች ክፍት ናቸው። በተለይ ደግሞ ገቢ ማምጣታቸው ከፍተኛ ጥቅም እንዳለው ነው የሚነገረው።